ለማንኛውም ጥቅምት አለቀ። ዛሬ ብዙ ጊዜ ቀን ቀን ነበረ ቪዲዮ የምሰራው። ቀን ቀን ነው መልእክት የማስተላልፈው። ቢሆንም ግን ዛሬ በሌሊት መጣሁኝ። ምን ትዝ አለኝ መሰላችሁ? 5ኛ ዓመታችን ልናከብር ትንሽ ጊዜ ይቀራል። የተፈናቀልንበት ጊዜ ነው። ብዙ ነገር ያጣንበት ጊዜ ነው። ምላሹ ለምን ከበዳችሁ? ስራውን አቁማችኋል። ቦታውን አጥራችሁ አስቀምጣችኋል። ለማን እንደሆነ አልታወቀም። ለማንኛውም በርቱ። እኔ እበረታለሁ። ምን መሰላችሁ? ብቻውን ሮጦ ብቻውን አንደኛ የወጣ ሰው የለም። ግን ትልቁ ነገር ብቻዬን እናንተ የዘረፋችሁትን 400 ሚሊዮን ዶላር የት እንደገባ መረጃ እንድትሰጡኝ ይፈልጋል። 400 ሚሊዮን ዶላር የት እንዳስገባችሁ በቂ የሆነ መረጃ እፈልጋለሁ። አለበለዚያ ግን አንላቀቅም። የእናንተ ነውር ከግብ መድረስ አለበት። የእናንተ ሙስና ከግብ መድረስ አለበት። ህዝብና መንግስትን ሆድና ጀርባ አይደለም ምድርና ሰማይ ነው ያደረጋችሁት። በደንብ ነው ያራረቃችሁ። ከዚህ በመቀጠል መንግስት ለሚሰራው ስራ ወይ ደግሞ አብይ አህመድ ስልጣን ላይ ከወጣ በኋላ ለሰራው ስራ እንደ መረጃም እንደ ማስረጃም ለእናንተ የምሰጠው ነገር ቢኖር የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ በደንብ በቅርበት ስለማውቀው ማለት ምን ያክል ለውጥ አለው፣ ምን ያክል ስራ እየተሰራበት ነው፣ ምን ያክል ስራ እየሰራ ነው በደንብ ስለማውቀው ማለት ነው። በቃ ሌላ ምንም መረጃ አያስፈልገንም። ህፃናት በአብይ አህመድ ጊዜ ወጥቶ ወክ አረጉ። ባልና ሚስት በአብይ አህመድ ጊዜ ወጥቶ ወክ አረጉ። ትክክል ነው ያለው። ከጫት ቤት አውጥተናቸዋል፣ ከድራፍት ቤት አውጥተናቸዋል። ሰውየው ስራውን በተግባር እያሳያችሁ ከስር ደግሞ እኔን በደንብ ያስቸገራችሁ ሌቦች በትክክል ነው የምገልጻችሁ። ሌቦች እንደዛ በሌሊት 11 ሰዓት መታችሁ ቤታችንን ስታፈርሱ ምን እንደሚመጣ አላወቃችሁም ነበር ወይ ነው? ምን እንዳወራችሁ፣ ምን እንደተነጋገርን፣ ምን ቃል እንደተግባባን አላወቃችሁም? አልተገነዘባችሁ? አሁንም ቢሆን ባኢናን ከሰቱ ወሪ ነው ለንጅርተን ወሪ ኤሱመን ከያ ገለቶማ ኢሲኒፍ በቃ ዴቢን ቀብ ዋንጀዱልን ቀብ ገነማ ገልገለ ከነቶ ወታርተን ገነማ ገልገለ ዋንጅሩ ሙሉ ነውልን ከጅርተን ገለቶማ ወሪ ሃደትያ ሙሉን ከሰኑ ድቃ ጉዳን ገለቶማ ዋንጀዱን ቀብ በቃ ዋና ሰውልን ቤኩ ጀቹ ዋን ከሰንረት ከናፊ ወሪ አባለ ያስቃል። ስለ እውነት ግን በአማርኛ ደግሞ የምነግራችሁ ነገር ቢኖር ግን የአባት ዘመዶች ምን ሆናችሁ ነው? ምን ሆናችሁ ነው? እየጠፍታችሁ ነው? ቆይ እኔ በጣም እኮ ግራ እየገባ